ሊያጠፋኝ ነው እንደሚፈልገው ዛሬ ለይልናል ንቆኛል ሊለይልን እኔ ብቻ አይደለም አልበዛም እንዴ እዚህ ግቢ ደም ነው የሚፈሰሰው ብያለሁ ደም ነው የሚፈሰው ደግሞ ለዚህ ግቢ ዘላቂ ሰላም ስል ሆዴን ሰፋ አድርጌ በታገስ የማንም የመንደር በላሁ ሊፈጭብኝ እንዴ እዚያ ናት የፈለጨብኝ እኮ ዛሬ በጣም ተቆም ከመንገዴ እንዳታሰናክለኝ እጄ ሳይቃጠል በቅጠል ላስቁም እንጂ አንቺ ብርቂ ኧረ እባክሽ ስለ መድኃኒዓለም ተይ ሰፈር አታሸብሪ ተይ የምነው ልብሽን አንቱ አልሽው በቀደም ለታ የስንቄል ልጅ ቁርጭምጭሚት አፈሰሽ ሰፈሩ ስታውቂ ስታሸብሪ አመልሽ ይሄ አለበቃሽ ብለሽ ከሽብሩ ልጆች ጋር ስንጫወት እያፈሩ አስቸገሩኝ ብለሽ ኳሳቸውን በቀስት መታሽ ማለት በጩቤ አዎ በጩቤ ድምፅ አልባ አደገኛ የጦር መሳሪያ ታጥቀሻል እያሉኝ ነው ከዛም ያለፍሽ ነሽ እንጂ አንቺ እንደ ሽብሩ ለነገር ያለው ፍቅርና አክብሮት ታውቂያለሽ ቤተሰቡ አልበቃ ብሎ ሰፈርተኛውን ሰብስቦ ድንበር ተሻግሮ እዚህ ሰፈር ድረስ መጥቶ እንደ ግሪሳው እስከቦላ ፈጨ አይደለ ለምን ይመስልሻል እንዳፈነዳሽ ቋስ ሊያፈነዱሽ እኮ ነው ሰፈሬን አስከብበሽ እንደ ግሪሳው እንትን አልሽው ግሪሳ አዎ ጋሽ በቃም በቃ ይሻሎትም ያው ነው ሁለቱም አጥፊ ነው እንዴ ለምን የመጡ ይመስልሻል ድንበር ተሻግሮ እዚህ ድረስ የመጡት እኮ እኔ ድንበር ተሻጋሪ አዎ ተሻጋሪ ነው እኔ ግብጽ ኧረ ተግብጽም ታልፋለሽ ሱዳንን ትጨምሪያለሽ አንቺ ተይ እንጂ እንደ ልጅ ሁኚ እንጂ በቀደም ለታል ታስገድኝ ነበር እግዚአብሔር ይመስገን እድሜ ላንቺ ሰውየው ምንድን ያለው ስለበዛ ይታለ ማለት መለመን ነው እንዴ ያለው ይሰጣል የሌለውም እግዚአብሔር ይስጥልኝ ብሎ ትሸኛል እንዴት ይሄን የመሰለ ሰውነት ይዘህ ይሄን የመሰለ አቋም ይዘህ እንዴት ትለምናለህ ብለሽ አንቺን ልገላለሁ ብሎ ሰራሩት እኔ ተው ለዚች አንድ ፍሬ ልጅ ለምን እንዴት ሆናለህ ብል እስስቴን አንቆ በተከበርኩበት ሰፈር ልጄ እባክህ ተወኝ ብዬ ስለምን አመሻው ባንቺ ቆስ አሁን ሰው ምን ይተነካ ብሎ ዘርዛፍ ይብኝ እንዴት አልተነካው ከዚህ በላይ ምን ይነካ ንገሪኝ እስቲ እንዴ አንቺ እኮ ልገርሽ አንቺ ማለት እኮ ፊውዙ የተላቀቀ ቦምብ ማለት ነው አዎ ልባላልሽም እንጂ አሁንሽ አሁንማ አንቺ ባጠገቤ ባለፍሽና ባረገደምሽ ቁጥር ካሁን ፈንድተሽ አስከሬኔ ለገና ያስቸገረ ብዬ ቀድሜ እንዴት ብዬ ፌንት መስራት ከጀመርኩ ቆየሁ ያው ለሆነ በማን ነው ባንቺ ሊሆን ታይኛ አንቺ ልጅ የሰፌዱ ያለ አቅቡት አጣጣለ ሸብረት ጋሽ በቂ እዚህ ግቢ ውስጥ ከማይኖር እኮ አንበሳ ግቢ ውስጥ ብኖር ይሻላል ልክ ነሽ አሁን ለምን ከሰው ጋር አልተስማማሽም እዛው አንበሳ ግቢ ገብተሽ ካውሬሾችሽ ጋር ብንኖር ይሻልሻል ልክ ብለዋል አንበሳና ሚዳቋ እንዴት ባንድ ላይ ይኖራል እንዴት ማን ነው አንበሳው ማን ነው ሚዳቁ አዎ ቸርነት ነገርኩሽ በልብሽ የፈለግሽውን ልትይኝ ትችላለሽ አንበሳዋ ግን ዝቅ እንዳታረጊ